በዚህ በቴክኖሎጂ ዘመን ከዲግሪ በላይ ስኪል 10 እጥፍ ይበልጣል የሚባለው ለምን ይመስላችኋል? ምክንያቱም ዩኒቨርሲቲ ቆይተን 4 እና 5 ዓመት አሳልፈን ወጥተን ይዘነው የምንወጣው ዲግሪ አሁን ላይ ተፈላጊነቱ በጣም በከፍተኛ ሁኔታ እየቀነሰ ነው። ይህ ማለት ድርጅቶች የሚፈልጉት የሰራተኛ ስኪል ወይም ችሎታና ሰራተኛው ከዩኒቨርሲቲ ይዞት የሚወጣ ስኪል ወይም ችሎታ አይገጣጠምም። ምክንያቱም አሁን ላይ የዲጂታል ዘመን ላይ ስለሆነ ያለነው ዲጂታል ስኪል በከፍተኛ ሁኔታ ይፈልጋል። ይህን ዲጂታል ስኪል መማር በጣም ወሳኝ ሆኖ ይገኛል ማለት ነው። ስለዚህ ዲግሪ ቢኖራችሁም ባይኖራችሁም ተማሪ ብትሆኑም ባትሆኑም እነዚህን በጣም ወሳኝ ሆኖ ሃይ ኢንካም ስኪሎች ብታዳብሩ በጣም ጥሩ ነው። መማር እኮ ፈልጋለሁ ነገር ግን ከየት መጀመር እንዳለብኝ አላውቅም የምትሉ ሰዎች ደግሞ ከቤዚክ ጀምሬ እስከ አድቫንስ የሆኑ ኮርሶች እንዴት መውሰድ አለብኝ ብላችሁ ካሰባችሁ ቀጥታ ሄዳችሁ ኤአይን ጠይቁት። ጥሩ የሆነ ሮድማፕ ያዘጋጅላችኋል። እኔ አዘጋጅቼ እንድልክላችሁ ከፈለጋችሁ መማር የምትፈልጉትን ስኪል ኮሜንት ላይ ጻፉልኝ። ሮድማፑን አዘጋጅቼ እልክላችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሐሳባችሁን ኮሜንት፣ ይጠቅማል ብላችሁ ለምታስቡት ሰው ሼር፣ እንዲሁም ፔጁን ደግሞ ፎሎ ማድረግ እንዳትረሱ።